ብዙ ጊዜ ስለ አፕሊኬሽኖች ያልገባን ጉዳይ አለ። አፖችን እናወርዳለን፣ ነገር ግን የአጠቃቀማቸው ጉዳይ እዚህ ጋር ነው የሚለየን። አጠቃቀማቸውን እንዴት መጠቀም አለብን ብላችሁ ለምትጠይቁ ልጆች የተለያዩ ሎጎዎች፣ ባክግራውንዶች እንዲሁም ደግሞ የተለያዩ አክቶችን የምናቀናበርበት በአንድ ላይ የምናሰባስብበት ምን አይነት አፖች ናቸው ብላችሁ ለጠየቃችሁ መልሱ እዚህ ጋር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁንም ሰላም ብያለሁ። አንድ ዩቲዩበር ከሆነ መቼም ብዙ አፖች ያስፈልጉታል። ስለዚህ ለነሱ መልስ እሰጥበታለሁኝ። ቪዲዮን ከመጀመራችሁ በፊት እንደተለመደው ላይክ እና ሰብስክራይብ፣ ሼር፣ ኮሜንት አድርጉልኝ። አዳዲስ ነገሮች እንዲሰራላችሁ ከፈለጋችሁ ደግሞ በኮሜንት አስቀምጡልኝ ማለት ነው። ዛሬ ላሳያችሁ የመጣሁት አፖች አሉ ማለት ነው። ካቫ እንዲሁም ደግሞ ከብከት እንዲሁም ደግሞ የተለያዩ ፒንታሪስ እነዚህ አፖች እና የፎቶን ደግሞ አንድ ፎቶ ባክግራውንድ አስወግደን ራሱ ፎቶን አምጥተን ብቻ የምናስገባበት አፖች አሉ። ስለነሱ አፖች ትንሽ አወራችኋለሁኝ። ስለዚህ በጣም እንድትከታተሉኝ እፈልጋለሁ። ለምንድን ነው እነዚህን አፖች ካወቃችሁ አንድ ዩቲዩበር ማሟላት ወይም ማሳካት ካለበት ዋናዎችን ያዛችሁ ማለት ነው። ስለዚህ ቀጥታ አሁን አንድ አፕ ላይ ከታችሁና ስለሱ አፕ በደንብ አድርገን እናወራለን። ከዛ ቀጣይ ደግሞ ወደ ቀጣዩ አፖች ውስጥ እንገባለን ማለት ነው። እንግዲህ ሰብሰብ አድርጌ ነው ላወራችሁ የፈለኩት። እኔ በተለያዩ ቪዲዮዎች መምጣት ይቻላል። ቪዲዮን ለማስረዘም ግን ቪዲዮ እንዳይረዝምባችሁ በደንብ ቲንክ እንድታደርጉት አንድ ላይ ሰብሰብ አድርጌ ላወራችሁ። እዚህ ጋር እኔ አንድ የምገባበት አፕ አለ። እዚህ ጋር መጨረሻ ላይ ከዩቲዩብ ቀጥሎ ያለው ቀይ 77 የሚያመለክተው ቁጥር ማለት ነው ፒንተረስት ነው የሚባለው። እዚህ ጋር ፒንተረስት ጋር ኦፕን ብዬ እገባለሁ። እናንተ ከሌላችሁ ይሄንን ጽሁፍ ይዛችሁ ሄዳችሁ ፕሌይ ስቶር ላይ ማውረድ ነው ማለት ነው። ከዛ አፑን ካወረዳችሁ በኋላ እንደዚህ ትከፍቱታላችሁ። አፑን ስትነቁት የተለያዩ ፊልዶችን ያመጣላችኋል። የቤት ሊሆን ይችላል፣ የቁርአን የተለያየ ነገሮች አፕ አሉት። እነዚህ የምታዩዋቸው እንግዲህ በእንደዚህ በጣም በአማረ መልኩ ነው የሚመጡት። ከዛ እነዚህን አሁን ለምሳሌ እቺን ሴትዮዋን ምልክት ከሆነ ሴትዮዋን ስጫን እንደዚህ ይዞኝ ይሄዳል። ከዛ በኋላ እንደዚህ እሷን የመሰሉ ሴቶች በተለያየ ፊልድ ያመጣልኛል። በቅንብር ሊሆን ይችላል፣ ፎቶግራፍ ብቻ ሊሆን ይችላል። ስለዚህ እንደዚህ አይነት ያመጣልኛል። የፈለኩትን ዳውንሎድ አድርጌ መውረድ ይችላል ማለት ነው። ቀጥታ እወጣለሁኝ። እኔ ሌላ ዳውንሎድ እንዴት እንደሚደረግ አሳያችኋለሁ። ለምን እኔ ዳውንሎድ እንዲደረግ ስለማልፈልግ አርግም። ለምን ስልክ ያስቸግረኛል በኋላ እየሞላ ማለት ነው። አሁንም በአግብዬ እመለሳለሁ 3ኛ ዙር። ከዛ እንደዚህ ብዬ ስመለስ እንደዚህ አይነት ነገሮች ይመጡልኛል። የምርቃት ነው የምፈልገው፣ የትዳር፣ የቤት የተለያዩ ፒክቸሮችን ነው የምፈልገው፣ የህፃናት፣ የአሻንጉሊት፣ የሂና ስራ፣ የተለያዩ ልብሶች እንዲሁም ደግሞ የተለያዩ ካሜራዎችን ነው የምፈልገው የሚለውን እንደዚህ በአማረ መልኩ ይመጡልኛል ማለት ነው። ከነዚህ የፈለኩትን ያክል መርጬ ማውጣት ነው። እኔ አሁን ለምሳሌ የካሜራውን ላውጣ። ብዙ ጊዜ እኔ ቻናል የሚያወራው ስለ ካሜራ ስለሆነ ካሜራውን መርጫ አወጣው ልበልና ከዛ ይሄን ካሜራውን ስነካ የተለያዩ ከስር ከተለያዩ ካሜራዎች ይመጡልኛል። ካሜራን ምንተና የሚሉ የተለያዩ ሄሊኮፕተሮች ነው የሚባሉት፣ ሄሊኮፕተሮች የሚያመለክት እንደዚህ አይነት ነገር ይመጣልኛል። ኦኬ ስክሮል እያረኩኝ እንደዚህ አያለው ማለት ነው። እኔን ቤስት ነው ወይም ለኔ አስፈላጊ ነው ብዬ ያሰብኩት ላይ ዳውንሎድ አደርገዋለሁ ማለት ነው። ስለዚህ እንደዚህ አይነት ጉዶች እንግዲህ እዩዋቸው፣ በጣም የሚያማምሩ አይፎን ስልኮች የሚይዙ ለስራ ቀልጠፍ ያሉ ነገሮችን ይዞላችሁ ይመጣል ማለት ነው። እንደዚህ ስክሮል እያደረጋችሁ በደንብ ታያላችሁ። ኦልሬዲ የትኛው ነው የሚመቸኝ አይነት ስቲከሮች ይመጡላችኋል። እነዚህን ስቲከሮች በምትፈልጓቸው ሳይዝ ሜጅ ይመጣሉ። እነዚህን መጠቀም ትችላላችሁ። የፈለጋችሁትን ስቲከር መጠቀም ትችላላችሁ። ላይክ እኔ እቺን ቀስት ምልክቷን የማታስከፍለውን ልጠቀማት እስኪ ለካሜራ ማለት ነው። ለካሜራ ነው የምጠቀማት። ወይም አሁን እኔ ያመለከትኳችሁ እዚህ ጋር ለምሳሌ ማመልከት እችላለሁ። እዚህ ጋር ማለት ነው ቀስት አመለከትኳችሁ። ራይት አርጌ ባግብዬ እወጣለሁኝ። ስለዚህ እቺን ረዘም እንድልልኝ ይዤ በደንብ ጎትታታለሁ ማለት ነው። ከጎተትኳት በኋላ የምፈልገው ቦታ ድረስ ትደርሳለች ማለት ነው። ቀጥታ ደግሞ አሁን የምወስዳችሁ ምንድነው እኔ እቺ ብዙም እንድትንት ስላልፈለኩኝ ለምን ብዙም ቦታዎች ነው የምታመለከትብኝ። ስለዚህ ምንድነው ማድረግ ያለብኝ? እቺ ማጥፋት ከፈለኩ በዛው አጠፋፉን ላሳያችሁ። ማጥፋት ከፈለኩ እንደዚህ ያደርግና ከዚህ ድረስ ብቻ ነው እንዴት የፈለኩት ጫንለዋለሁ ይሄንን። ከዛ ይሄን እንደዚህ ጫን ስለው እዚህ ጋር ወደ ቀኝና ወደ ግራ የሚያመለክት
ስፒሊት እንደሚላለ እሱን ስጫ ነው ወደ ቀኝ የምትፈልገው ወደ ግራ ሲለኝ አንድ ቪዲዮ ጫነዋለሁ። ወደማልፈልገው ግን ወደ ቀኝ ስለሆነ የማልፈልገው ቀኙን ፓርት ይዘውና ድሌት የሚለውን ሳደርገው ድሌት ይላል ማለት ነው። ሌላ እነዚህ ጨመርኳቸው ኢፌክቶች እነዚህ እስከ መጨረሻው እንዲሄዱ ከፈለኩ በቃ እነዚህ ጫንልና ጉትት አድርጌ ይዤ መገተት ብቻ ነው። በቃ ስትከትቱት ይሄ እስከ መጨረሻው ቪዲዮን እስከምትፈልጉበት ድረስ አብሮ ይዘልቃል። 10 ቪዲዮ፣ 20 ቪዲዮ፣ 30 ደቂቃ፣ 40 ደቂቃ እንደፈለጋችሁ መውሰድ ትችላላችሁ ማለት ነው። አንድ የቀረችኝ ነገር አለች እዚህ ጋር የጨመርኳት ስቲከር ማለት ነው። ሰብስክራይብ የምትለው ስቲከር እሷ እንድትሄድልኝ እፈልጋለሁ እስከ መጨረሻው። ስለዚህ እሷን አሁንም ያዛረግና እንዴተጭኜ ገትታታለሁ ማለት ነው። ይቺም አብራኝ ትጓዛለች። እንግዲህ ቀሷ ምልክት ብቻ ናት አብራኝ ያልተጓዘች። እሷን አልፈልጋትም። ስለማልፈልጋት በዚህ በአማረ መልኩ እንደዚህ አይነት ቪዲዮ ሰራሁ ማለት ነው። አሁን እኔ ቅድም ከእናንተ ጋር የሰራሁት ቪዲዮ ድምጽ ያስገባሁበት ይመስለኛል። አይ ቲንክ 6 ደቂቃ አካባቢ ያለኝ 7 ደቂቃ። ስለዚህ እሱን ቪዲዮ አመጣና እዚህ ጋር አስገባዋለሁ ማለት ነው። አስገባዋለሁ የት ጋር ነው የማስገባው? ቀጣይ ቪዲዮ የነበረኝ የ3 ደቂቃ ነበር። አሁን ወደ ስንት ደቂቃ አሳደግኩት ማለት ነው? ወደ 11 ደቂቃ። 3 እና 7 11 ሆነልኝ ማለት ነው። አሁን 2 ደቂቃ አለኝ። 2 ደቂቃውን ደግሞ እንዴት ነው የምትጠቀመው ብላችሁ ጠይቁኝ። ይህን የ2 ደቂቃውን ቪዲዮ እንደዚሁ ባግ ብዬ ወጣና አምጥቼ እዚህ ጋር አስገባዋለሁ ተባለ። አላስ ቪዲዮ ትክክለኛ ቪዲዮ ሆነ ማለት ነው። በዚህ መልኩ መስራት ትችላላችሁ። እንግዲህ በከብከት ነው ሁሉ ነገር የማስተካከለው። በሌሎች አፖች መጠቀም ትችላላችሁ። ለዛሬ ግን ስለምትከታተሉ ከልብ አመሰግናለሁ። ይሄን አብ ተጠቀሙት። በጣም የምትወዱት በጣም ብዙ ቪውስ ይኖራችኋል። ቪውስ ካላችሁ ደግሞ ዋቻወራችሁ አብሮ ያድጋል። ተጠቀሙትና ታዩታላችሁ ለውጡን። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብታችኋለሁ። ይሄንን ቻናል ሰብስክራይብ ብታደርጉ የምትጠቀሙት እናንተ ናችሁ። ምክንያቱም ይሄ ቻናል የሚያወራው ስለ እንትን ብቻ ነው፣ ስለ ኤዲቲንግ ነው። በቃ ኤዲቲንግ እንዴት አድርጋችሁ መስራት ያለባችሁ ዋቻወር ምናምን የሚለውን ነገር ነው የማወራበት እንጂ ሌላ ነገር ምንም አይነት ጭማሪ ነገር የለውም። ስለዚህ ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት አድርጉ። ለቤተሰቦቻችሁ ሼር አድርጉላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ነው የሚመቸኝ ያላችሁ እንደዚህ ያረጋችሁ ትመርጣላችሁ ማለት ነው። ኦሬሊ የሆነውን ነገር እኔ መጀመሪያ ላይ ያያችሁት ካሜራ በጣም ስለማረከኝና ስለወደድኩት ለቻናሌም ይዘት ስለሚሆንልኝ ቀጥታ እሱን ነው የምመርጠው። ሰዎችን ይስብልኛል፣ አትራክት ያደርግልኛል ስለማስብ ካለስ ዳውንሎድ ማድረግ ስፈልግ እዚህ ጋር 3 ነጠጣቦች አሉ ነው እሱን ጫነዋለሁ። ከዛ እንዲካ ብዙ ጽሁፎች ያመጣልኛል። ዳውንሎድ ኢሜጅ ይለኛል። እዚህ ጋር ዳውንሎድ ኢሜጅ የሚለው ሁለተኛውን ኮፒ ሊንክ የሚለውን አላፈልገውም። ኮፒ ሊንክ አላደርግም። ዳውንሎድ አድርገዋለሁ። ቀጥታ አሁን የሚገኘው የት ነው? ጋላሪ ውስጥ ብሎ ቁጭ ብሎ ታገኙታላችሁ። እናንተ ሌሎች ማውረድ የፈለጋችሁትን ነገር መኪና፣ የሰው ፎቶ፣ የተለያዩ የዩቲዩብ ቻናል አመለካከቶች የፈለጋችሁትን አውርዳችሁ መጠቀም ትችላላችሁ። ባግ ብዬ እወጣለሁኝ ምክንያቱም ሌሎችን እንዳሳያችሁ ማለት ነው። በቃ ይሄን ወጣው። ከዛ ከዚህ ያመጣሁትን ፎቶ ባክግራውንዱን አልፈልግም፣ ምክንያቱም ሌላ ፒክቸር ውስጥ ወስጄ መጨመር ፈልጋለሁ ካልኩኝ ቀጥታ ይሄ አፕ ሊኖራችሁ ይገባል። ይሄ አፕ ፕሌይ ስቶር ውስጥ ታገኙታላችሁ። እዚህ ጋር ስሙን ላሳያችሁ። እዚህ ጋር በሰማያዊ ከለር ያለው ፒ ያለበት ነው። ፎቶሮሚ ነው የሚባለው። ፎቶሮሚ ይባላል። እሱን ቀጥታ ትጫኑታላችሁ፣ ያስገባችኋል ወደ ውስጥ። እንግዲህ ዳውንሎድ ስላደረጉት ቀጥታ የማየው የትኛው መሰላችሁ? በእንትን ብላክ የሚል አለ፣ ዋይት አለ፣ ብላክ አለ። ከዛ ትራንስፐሬሽን የሚለውን እነካዋለሁኝ። እኔ ባክግራውንዱን ማውጣት ስለምፈልግ ወጥ ተመስኝ ጋላሪ ውስጥ ያሉትን ነገሮች ያመጣልኛል። የመጀመሪያ ዳውንሎድ ያደረኩት ጋላሪ ላይ ይቀመጣል ያልኳችሁ ካሜራው ነው። ስለዚህ ካሜራው ባክግራውንዱን ያወጣለት ነው። ባክግራውንዱን እኔ በመሰለኝ ነገር ልሰራ ስለፈለኩኝ ማለት ይሄ የሚጠቅማችሁ ምን መሰላችሁ? አንድን ሰው አትራክት አድርጎ ከላይ ተምኔሉ በጣም ይመስጠውና እዛ ቦታ ላይ ቆይቶ እናንተን እንዲያችሁ ያደርጋል ማለት ነው። ማታ ማታ ሲጀመር ዋይፋይ ችግር አለበት። ዋይፋይ ከሌለ ይሄ አፕ አይሰራም። ይሄ አፕ የቅድሙም ዳውንሎድ ያደረኩት አፕም ይሄም አፕ ሁለቱም ደህነኛ ዋይፋይ ያስፈልጋችኋል ማለት ነው። ደህነኛ ዋይፋይ ከሌለ ይሄኛውን ባክግራውንዱን አያነሳላችሁም፣ ያኛውም ደግሞ ዳውንሎድ ያደርግላችሁ። ያው እንደምታዩት እየተመላለሰ ነው። በጣም አስቸጋሪ ነው ማታ ማታ ላይ በጣም ብዙም ሁሉም ሰው ስለሚጠቀም እኮ ነው። ሁሉም ሰው ስለሚጠቀም ይዘዋል።
ኦኬ አሁን አንስቶልኛል ባክግራውንዱን። ስለዚህ ኤክስፖርት አደርገዋለሁኝ። ኤክስፖርት ብየዋለሁ። ቀጥታ የምታገኙት እንደዚህ አረንጓዴ ምልክቱ ከወረደ ጋላሪያችሁ ውስጥ ነው የምታገኙት። ጋላሪ ጋር አሁን ተጠራቅሞልኛል። አንድ ቪዲዮ የሚባለው ምንድነው? ጋላሪያችሁ ውስጥ እየገባ የተጠራቀመውን ቪዲዮ፣ የተቆራረጠ ቪዲዮ በአንድ አቀናብራችሁ መጨመር ያለባችሁን ኢፌክቶችም ሊሆን ይችላል፣ የተለያዩ ሲምቦሎችም ሊሆን ይችላሉ፣ የተለያዩም ደግሞ ስቲከሮች ሊሆን ይችላል፣ የተለያዩ ደግሞ የምትጨምሯቸው እናንተ አሪፍ ያደርግልኛል የምትሉት ፊልተርም ሊሆን ይችላል። እሱን ተጠቅማችሁ በአንድ ሰብስባችሁ ነው ቪዲዮ አድርጋችሁ ወደ ኤዲቲንግ የምትገቡት ማለት ነው። መጀመሪያ ግን የተቆራረጠን ነገር በአንድ መሰብሰብ ነው። ስለዚህ አሁን እኔ እንደምታዩት ፎቶም ተቆርጧል፣ ቪዲዮም ተቆርጧል። ስለዚህ ይህንን ሰብስቤ የማመጣበት ምንድነው የሚያስፈልገኝ? ከብከት ነው። ከብከት ነካና እዚህ ጋር ምን አይነት ቪዲዮ ነው ያለኝ የሚለውን አያለሁኝ። እንደዚህ አይነት ነገሮች ሲመጣባችሁ ባክ በሚለው ሳይድ እየነካችሁ ባክ እያላችሁ መውጣት ትችላላችሁ ማለት ነው። ስለዚህ እነዛ የሚጠቅሙ ለጫጭር ቪዲዮና ለቲክቶክ ነው። ቅድም ያያችሁ እዚህ ጋር 3 ደቂቃ ቅድም የቀረጽኩላችሁ ቪዲዮ አለ። ስለዚህ እሱን ቪዲዮ አመጣዋለሁኝ። በአጠቃላይ አንድ ላይ ነው ያሳያችሁ ፈለኩት። እነዚህን አፖች ጥቅማቸውን ቀጥታ አድ የሚለውን እጫነዋለሁኝ። ይህ ቪዲዮ እንደዚህ ነው። ምንም ኤዲቲንግ አልተደረገም፣ ምን አልተደረገም። ስለዚህ እንደወረደ ነው። አሁን እኔ ኤዲቲንግ ለማድረግ እዚህ ከታች የምታዩቸው ብዙ አይነት ምልክቶች አሉ። እነሱን ምልክቶች እንደዚህ እያረኩ ማለት ነው። ሶሪ ወጣብኝ፣ እንደገና ልመልሰው። እዚህ ጋር የመቀስ ምልክት አለ፣ ኤዲቲንግ ምናምን የሚሉ አሉ። እነሱን ስክሮል አድርግና እዚህ ጋር አራት ማዕዘን ያለውን ለዩቲዩብ ነው፣ ለኢንስታግራም፣ ለተለያየ ሜሴንጀር ነው የሚለውን እንትን እላለሁ። እኔ ብዙ ጊዜ ኤዲቲንግ የማደርገው 16:9 የሚለውን ለዩቲዩብ ነው የምጠቀመው። ስለዚህ እነዚህን መቁረጥ ያለብኝም በዚሁ በእጄ እንደዚህ አጠባዋለሁ፣ አሰፋዋለሁ ማለት ነው። ዙም ይባላል። ዙም አድርጉት ይላሉ አንዳንዶቹ። እንደዚህ ዙም ታረጉትና ራይት አረጋችሁ ትወጣላችሁ። ከዛ እዚህ ጋር ስቲከሮችን መጨመር ከፈለጋችሁ፣ የተለያዩ ኦቨርቴክ ማድረግ ከፈለጋችሁ እዚህ ጋር ኦቨርቴክ ስታደርጉ እዚህ ጋር ኢሜንተር የሚላችሁ ኢፌክት የሚላችሁ የተለያየ እንዲቀይርላችሁ ሼፕ እንዳደርግላችሁ ነው። ይሄ ትምህርት ስለሆነ ሼፕ እንዲያደርግልኝ ምንም የምፈልገው ነገር ስለሌለ አልተጠቀምም። ኦቨርቴክ ማለት ደግሞ ሌላ ቪዲዮ ካላችሁ ከቪዲዮ ላይ ለመደረብ ነው የሚጠቅማችሁ። ከቪዲዮ ላይ አንድን ቪዲዮ ለመደረብ ነው። እኔ እዚህ ጋር የሚደረብ ቪዲዮ የለኝም። ለምን? ፎቶ ምናልባት ይኖረኛል። ለምን ፎቶውን የምደርብበት ምክንያት ስለዚህ ካሜራ ስለማወራ ይሄንን ካሜራ ከጎን አምጥቼ እዚህ ላይ ማስቀመጥ እችላለሁ ማለት ነው። እዚህ ጋር ኦቨርቴክ አድርጌ ዙም አደርገዋለሁ በእጄ እንደዚህ ዙም አድርጌ ቦታውን በደንብ አስተካክልለታለሁ። መጥበብ ካለበት መስፋት ካለበት አሰፋዋለሁ፣ አጠባዋለሁ ማለት ነው። እዚህ ጋር ከጎን አደርገዋለሁ ምክንያቱም እያወራው ስለሆነ ማለት ነው። እንደዚህ አድርጋችሁ ኦቨርቴክ ማድረግ ትችላላችሁ። አይከብድም። ኦቨርቴኩን ማስረዘም ከፈለጋችሁ ቪዲዮን ጫን ትሉትና እንዴት ይዙትና ይችን ይዛችሁ ሳብ ስታረጉት የፈለጋችሁ ደቂቃ ድረስ ቪዲዮ ይሄድላችኋል ማለት ነው። እንደዚህ እየቀያየረ እስከ መጨረሻው ድረስ ይወስድላችኋል ማለት ነው። ኦኬ ባግብዬ መለሳለሁኝ። ለምን ከዚህ ከላይ ያለው ቪዲዮ አሁን የምሰራላችሁ ስለሆነ አብሬ ጭነዋለሁ ማለት ነው። ስለዚህ አብሬ እንዳስገባው አሁን ስቲከር ነው መጠቀም ፈልገው። ስቲከር ማለት ደግሞ የተለያዩ የሰብ ምልክቶች ሊሆን ይችላሉ፣ የፎቶ የቪዲዮ የተለያዩ ክፍያ የሌላቸውን ስቲከሮችን አወጣላችኋለሁኝ። ግን ከዛ በፊት ፊልተር መጠቀም ከፈለጋችሁ እነዚህ ክብ 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 ያሉት ነገሮች ዳቦ የሚመስሉት ማለት ነው እነሱን ትጠቀሙና እዚህ ጋር ክፍያ የሌላቸውም አሉ ያላቸውም አሉ። ያላቸውን እኔ አልፈልግም፣ አልከፍልም። ስለዚህ የሌላቸውን ደህና ደመቅ እንዲያረጉልኝ አንዷን እጫናለሁ። ለምሳሌ እዚህ ጋር 4-5 ቁጥር ያለችው ልጫናት። ፎቶዋ ትንሽ ደመቅ ብሎ ስለታየኝ ያምራል ብዬ ስላሰብኩ ነው። ኦልሬዲ ብዙም አላስደሰተኝም። 2 ቁጥር ላይ ያለችው ልንካትና እስኪ እንየው አብረን። በቃ ይሄ ያምራል ማሻአላ። ስለዚህ ይሄ እስከ መጨረሻው ድረስ እራሱ ይሄዳል ማለት ነው። ምንም መንካት ምናምን አይጠበቅብኝም። እሱን ባግብዬ መለስና ቀጥታ ምን ውስጥ እገባለሁ? ስቲከር ውስጥ እገባለሁ። ስቲከር ስገባ